ሰላም ለእናንተ ይሁን ቅዱሳን የተወደዳችሁ የእግዚአብሔር ቤተሰቦች እንዴት ናችሁ? ዛሬ ከትንቢተ ዕንባቆም መጽሐፍ ላይ አንድ ሐሳብ በእግዚአብሔር ቃል እናያለን። እግዚአብሔር በተቀደሰ መቅደሱ አለ። ክብር ለኢየሱስ ይሁን። ትንቢተ ዕንባቆም ምዕራፍ 2 ከቁጥር 1 ጀምሮ እስከ 3 ያለውን እናነባለን። በመጠበቂያዬ ላይ እቆማለሁ፣ በአምባዬም እወጣለሁ፣ የሚናገረኝንም ስለ ክርክር የምመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔርም መለሰልኝ እንዲህም አለ፣ አንባቢው ይፈጥን ዘንድ ራዩን ጻፍ፣ በጽላትም ላይ ግለጠው። ራዩም ገና እስከተወሰነው ጊዜው ነው፣ ወደ ፍጻሜውም ይቸኩላል፣ እርሱም አይዋሽም። ቢዘገይም በእርግጥ ይመጣል፣ ታገሰው፣ እርሱም አይዘገይም። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር በዙፋኑ ላይ አለ የሚለውን ቃል ትንቢተ ዕንባቆም ምዕራፍ 2 ቁጥር 20 ላይ ይህንን ኃይለ ቃል እናያለን። ክብር ለኢየሱስ ይሁን። እግዚአብሔር ግን በተቀደሰ መቅደሱ አለ፣ ምድር ሁሉ በፊቱ ዝም ትበል አለ ነቢዩ ዕንባቆም። ይህን ከማለቱ በፊት ግን ዕንባቆም በእግዚአብሔር መኖር ላይ ጥርጣሬ ውስጥ የገባበት ሲዝን ወቅት ነበር። እንግዲህ ነቢዩ ዕንባቆም በብሉይ ኪዳን ከነበሩ ነቢያቶች አንዱ ነው። የእስራኤል ሰው ነው ነቢዩ ዕንባቆም። ዕንባቆም በነበረበት ዘመን እስራኤላውያን ከዛ በፊት በሰሩት አመፅ ምክንያት እግዚአብሔር አምላክ በነ ኢሳይያስ በነ ኤርሚያስ ሜጀር ነቢያት በምንላቸው በእነዚህ እግዚአብሔር የተናገራቸውን ቃል በመተው እግዚአብሔር ከሰጣቸው ስርዓትና የሕይወት ምልልስ ውጪ በሆነ እግዚአብሔርን በሚያሳዝን መንገድ ጣዖታትን ማምለክ እና ከእግዚአብሔር ርቀው በነበረበት ሁኔታ ውስጥ እግዚአብሔር የተናገራቸውን የተመለሱ ቃል የተመለሱ የሚለውን መልእክት ባለመስማት በራሳቸው መንገድ ሄደው ሳለ እግዚአብሔር አምላክ ለባቢሎን መንግስት አሳልፎ እንደሰጣቸው መጽሐፍ ቅዱስ ይነግረናል። በዚህ በባቢሎን መንግስት ደግሞ እየተገዙ በነበረበት ዘመን ከባድ አስጨናቂ ጊዜያትን አሳልፈዋል። ነቢዩ ዕንባቆም በዚህ ዘመን ላይ የነበረ ነቢይ ነው። ስለዚህ በምድር ላይ የሚሆነው በተለይ ከአገልግሎት ጋር ቻሌንጅ፣ መከራ፣ የተለያዩ ሰልፎች፣ ተቀባይነት ማጣት፣ የእግዚአብሔርን መልእክት ይዞ ሲመጣ ህዝቡ ለእግዚአብሔር መልእክት ምላሽ አለመስጠት፣ ይህም ብቻ አይደለም፣ አመፀኞች የነበራቸው ስኬት፣ እግዚአብሔርን የሚፈሩ ቅሬታዎች እና ነቢያቶች ደግሞ የሚደርስባቸው መከራ ዕንባቆም መታገስ አቅቶት ምዕራፍ 1 ላይ የክርክር መጽሐፍ ነው። ትንቢተ ዕንባቆም ምዕራፍ 1 የሮሮ ምዕራፍ ነው። የእንባ ምዕራፍ ነው። አገልግሎቱ ወደ ሌላ ዳይሜንሽን ተቀይሮ ከእግዚአብሔር ጋር ክርክር የጀመረበት እግዚአብሔር ሆይ ለምን አትፈርድም? ይህ ሁሉ ሲሆን ጻድቃን ሲረገጡ፣ ጻድቃን ሲገፉ፣ አንተን የሚፈሩ አንተን የሚያመልኩ ሰዎች በመከራ ውስጥ ሲያልፉ፣ ነገር ግን ከዛ በተቃራኒው የሚሄዱት ደግሞ ሲሳካላቸው፣ ሁሉ ነገር ሲመቻችላቸው ለምን አትፈርድም ብሎ ከእግዚአብሔር ጋር ሙግት የጀመረበት ምዕራፍ ነው። ምዕራፍ 1 የሙግት ምዕራፍ ነው፣ የክርክር ምዕራፍ ነው እና እግዚአብሔር አምላክ ቢናገረውም ለመስማት እስኪቸገር ድረስ ስለ እግዚአብሔር መኖር ጥርጣሬ ውስጥ በልቡ የገባበት ነቢዩ ዕንባቆም የተፈተነበት ምዕራፍ ነው። ምዕራፍ 1 ላይ የልመና የጩኸት ምዕራፍ ነው። ምዕራፍ 2 ላይ ስናይ አሁንም አለ እግዚአብሔርን እጠብቀዋለሁ፣ በአምባዬ ላይ በመጠበቂያዬ ላይ እቆማለሁ፣ በአምባዬም ላይ እወጣለሁ። ክብር ለኢየሱስ ይሁን። ምንም እንኳ በሕይወቱ ላይ ፈተና ውስጥ ቢሆንም ተስፋ ወደ መቁረጥ ቢደርስም ግን አንድ ያላቆመው ነገር ቢኖር እግዚአብሔር ፊት መሆን። ክብር ለኢየሱስ ይሁን። አሁንም ስለ ክርክር የሚናገረኝን እሰማ ዘንድ እመለከት ዘንድ እስቲ በመሠዊያዬ ላይ በአምባዬ ላይ እወጣለሁ ብሎ እግዚአብሔር ፊት ሲወድቅ እግዚአብሔር ደግሞ ሲገለጥለት እናያለን። ራዩን ፈጥነህ ጻፍ፣ እስከተወሰነው ጊዜ ድረስ ነው ገና፣ ከዚያ በኋላ ወደ ፍጻሜው ይቸኩላል። ይሄ መከራ ፍጻሜ ያለው፣ ይሄ የምታየው ትርምስ ፍጻሜ ያለው፣ ብዙ ጊዜ የሚያልፍ የማይመስልን ነገር ፍጻሜ ያለው። እግዚአብሔር የተመሰገነ ይሁን። ፍጻሜ ያለው
ፍጻሜና መጀመሪያ የሌለው አምላካችን ቅዱስ እግዚአብሔር ብቻ ነው። ለየትኛውም በምድር ላይ ለምናያቸው ሁኔታዎችና ችግሮች ፍጻሜ አላቸው። ፍጻሜ ባላቸው ነገር ግን ዘላለም ከኛ የሚኖሩ እየመሰለን የምንናወጥ፣ ተስፋ የምንቆርጥ፣ እግዚአብሔር የሌለ እስኪመስለን ድረስ ህይወታችን ቻሌንጅ የሚያደርጉ ነገሮች አሉ። ፍጻሜ ያለው እግዚአብሔር የተመሰገነ ነው። የተወሰነለት የተቀጠረለት ቀን አለ እና እስከ ተወሰነው ቀን ድረስ ነው ይላል። እርሱም አይዋሽም። ሃሌሉያ። ነገሩ ፍጻሜ አለው ብሎ የተናገረ እግዚአብሔር፣ የተወሰነለት ቀን አለ ብሎ የተናገረው እግዚአብሔር ምን አይልም፣ አይዋሽም። ለዚህ ጉዳይ ፍጻሜ አለው። አሁን ላለህበት ሁኔታ፣ አሁን ላለህበት መከራ ፍጻሜ አለው ያለህ እግዚአብሔር አይዋሽም። ክብር ለኢየሱስ ይሁን። እግዚአብሔር አይዋሽም። የተናገረውን የሚፈጽም አምላክ። ዓመታት ሊቆጠሩ ይችላሉ። ብዙ ነገሮች በሕይወታችን ውስጥ ሊያልፉ ይችላሉ። ይሆናል ብለን የማንገምታቸው ነገሮች ሊያልፉብን ይችላሉ። ግን ገደብ አለው። እግዚአብሔር አይዋሽም። እግዚአብሔር የተመሰገነ ይሁን። ወደ ፍጻሜው ምን ይላል? ይቸኩላል። እርሱም አይዋሽም። ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም ይላል። ቢዘገይም ታገሰው፣ እርሱ አይዘገይም። መጽሐፍ ቅዱስ የእግዚአብሔር ቃል ሲነግረን በእግዚአብሔር ዘንድ 1000 ቀን እንደ አንድ ቀን ነው። አንድ ቀን እንደ 1000 ቀን ነው። ስለዚህ በእግዚአብሔር አቆጣጠር የዘገየ የሚመስለው ይፈጥናል ማለት ነው። ስለዚህ እግዚአብሔር አይዋሽም፣ ደግሞ አይዘገይም። ክብር ለኢየሱስ ይሁን። እግዚአብሔር የተመሰገነ ይሁን። ግን ከኛ ምን ይጠበቃል? ትዕግስት፣ መታገስ አለብን። መከራን መታገስ፣ የተለያዩ የሚደርሱብን ነገሮች መታገስ ነው። ቶሎ ተስፋ መቁረጥ አያስፈልግም። የሰይጣንን ድምፅ ሰምተን እግዚአብሔር የለም የሚል ጥርጣሬ ውስጥ ገብተን በሕይወታችን ተስፋ መቁረጥ ቁዘማ ውስጥ መግባት የለብንም። ከዛ በኋላ እግዚአብሔር ከተናገረው በኋላ ራዩን ካሳየው በኋላ በጸሎት ስፍራው በመሰዊያው ስፍራ ላይ ሆኖ ነገ ስለሚሆነው ነገር እግዚአብሔር ካሳየው በኋላ ተስማማም ዕንባቆም። አሁን አዲስ ምዕራፍ ይከፈታል አለ። እግዚአብሔር ግን አለ በተቀደሰ መቅደሱ አለ። ስለዚህ ምድር ሁሉ በፊቱ ዝም ትበል። እግዚአብሔር የለም አትበል። በእግዚአብሔርና የስንፍና ቃል አታውሩ። ምን በሉ? ዝም በሉ። እግዚአብሔር የሌለ በሚመስል ጊዜ ውስጥ እንኳን የታለ? በተቀደሰ መቅደሱ አለ፣ ሳይናወጥ አለ። ሃሌሉያ። በብርታቱ አለ፣ በጉልበቱ አለ፣ በስልጣኑ አለ። እግዚአብሔር በዙፋኑ ላይ አለ። አረጋጋው። መከራው እኮ አለ። አሁንም እኮ ግፈኞች እየሰለጠኑ ነው። ህዝቡ እኮ ገና ነፃ አልወጣም። የእግዚአብሔር ነቢያት መከራ እየደረሰባቸው ነው። ነገር ግን እግዚአብሔር በሚያጽናና መንፈስና ድምፅ ካጽናናው በኋላ እንደዚህ ብለዋል፣ እግዚአብሔር በተቀደሰ መቅደሱ አለ። ከዛ ምዕራፍ 3 ላይ ስንመለከት ዕንባቆም ሲያመሰግን እንመለከተዋለን። ምንም እንኳ በለስ ባታፈራ፣ በወይን ሐረግ ፍሬ ባይገኝ፣ በጎቹ ከበረቱ ከጋጡ ቢታጡ፣ እኔ በእግዚአብሔር ደስ ይለኛል፣ በመድኃኒቴም አምላክ ሐሴት አደርጋለሁ አለ። የልመና የሮሮ ተስፋ የመቁረጥ እግዚአብሔር አለ የለም ብሎ የመጠየቅ ያ ምዕራፍ ተዘጋና እግዚአብሔር አለ ብሎ ልቡ ሲሞላ ሲያምን በምስጋና ደግሞ እግዚአብሔርን ሲያወድስ ሲያመሰግን እንመለከተዋለን ማለት ነው። ዛሬ እምላችኋለሁ አሁን በምድራችን በሕይወታችን በሚሆንብን የተለያየ ነውጥና ማዕበል እግዚአብሔር አለ እንዴ? እግዚአብሔር ቢኖር እንዲህ ይሆናል? እግዚአብሔር ቢኖር ይሄ ነገር ለምን ሆነ? ይሄ ነገር ለምን ደረሰብን? ልክ ጌዲዮን እንዳለ መልአኩ መጣና በወይን መጥመቂያ ውስጥ ስንዴ የወቃ ለነበረ አንድ ምስኪን ሰው አንተ ጽኑ ሰው፣ አንተ ኃያል ሰው፣ እግዚአብሔር ከአንተ ጋር ነው ሲለው እንዲህ አለ፣ እግዚአብሔር ከኛ ጋር ከሆነ ይህ ሁሉ ነገር ለምን ደረሰብን? አባቶቻችንስ ሲነግሩን የነበረ ታምራት ወዴት አለ? እንዴት እግዚአብሔር የመልአኩ ድምፅ መስማት ማመን አቃተው? ነገር ግን አለው አንተ ጎበዝ፣ እግዚአብሔር ከአንተ ጋር ነው። ስለዚህ ሁኔታዎቻችን እግዚአብሔር አለ ብለው ላይሉን ይችላሉ። ያለንበት ኑሮ፣ ያለንበት አገር፣ የምንኖርበት የህይወት ሁኔታ፣ የምናገኘው ገቢ፣ የሚደርስብን ነገሮች እግዚአብሔር እንዳለ ላያረጋግጡልን ይችላሉ። ነገር ግን እግዚአብሔር አለ፣ ሳይለወጥ አለ፣ ሳይቀየር አለ። ትላንትና የነበረ
የአብርሃም የይስሐቅ ያዕቆብ አምላክ ዛሬም በዙፋኑ አለ፣ ሳያረጅ ሳይደክማል። ስለዚህ እንታገስ። እግዚአብሔር አምላክ በቀጠረና በወሰነው ሰዓት የኛ ነገር ይሰራዋል። እኛ ባልነው ጊዜ፣ እኛ ይሁን ብለን በወሰነው ጊዜ ሳይሆን እሱ በወሰነው በቀጠረው ሰዓት እግዚአብሔር ያለው ነገር ይሆናል። ክብር ሁሉ ለኢየሱስ ይሁን። ለነፍሳችሁ ንገሯት፣ ለስጋችሁ ንገሩት። በዙሪያችሁ ላለ ለሚያስፈራችሁ የለም እግዚአብሔር አንተ እኮ እግዚአብሔር ካንተ ጋር ቢሆን ይሄ ሁሉ ለምን ሆነብህ? እግዚአብሔር ካንቺ ጋር ቢሆን ይሄ ሁሉ ለምን ደረሰብሽ? ለሚሏችሁ ነገሮች ንገሯቸው። እግዚአብሔር በተቀደሰ መቅደሱ አለ። ምድር ሁሉ በፊቱ ዝም ትበል፣ የለም አትበል። እግዚአብሔር በተቀደሰ መቅደሱ አለ። ክብር ሁሉ ለጌታችን ለኢየሱስ ክርስቶስ ይሁን። የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። ተባረኩ።